ጋይስ እንዴት ናችሁ? ለረጅም ጊዜ ከተገናኘን ቆየን። ዛሬ ይዤላችሁ የመጣሁት ፓይተን ኮዲንግ በአማርኛ ይሆናል። እንግዲህ አንዳንድ ነገሮች እናያለን። ለመነሻ ያህል ስትሪንግ ምንድነው የሚለውን እና ቫሪያብል አጠቃቀም እንመለከታለን። በጣም ቆንጆ የሆነ ፕሮግራም ነው ያዘጋጀሁላችሁ። ተከታታይ ይሆናል ብዬ አስባለሁ። ከወደዳችሁት ኮሜንት አድርጉ እንድቀጥልበት። ለዚህ ኮዲንግ የተጠቀምኩት ኦንላይን አፕሊኬሽን ነው። እንግዲህ አንዳንድ ጊዜ ሃሽታግ ብለን እንጠቀማለን ኮሜንት ለማድረግ ከኮዱ ለመለየት። ከዛ ውጪ ታክሱ በየትኛውም ኢንቫይሮንመንት ከምንሰራው ኮድ ጋር ይመሳሰላል። እኔም በቻልኩት መጠን ቀላል ለማድረግ ሞክራለሁ። አብራችሁኝ ቆዩ። ስትሪንግ ወደ ኮድ የሚገባ ወይንም ደግሞ ከኮዱ የሚወጣ መረጃ አይነት ነው። ለየት የሚያደርገው ከሌላው ብዙ ጊዜ ዶክመንቴሽን ስትሪንግ ይባላል ወይም አረፍተ ነገርን ተጠቅመን የምናስገባው ወይም የምናስወጣው መረጃ ይይዛል። ለምሳሌ እንደምታዩት በቅንፍ ውስጥ ትምህርት ጥቅስ ከፍተን አበበ በሶ በላ ብለን ትምህርት ጥቅሱን ዘግተን አፉንም ዘግተን ፕሪንት ብንለው የሚጽፍልን አበበ በሶ በላ ብሎ ይሆናል። ይሄንን በእንግሊዝኛ ትእዛዙን እንመለከታለን። ብዙ ጊዜ ጻፍ ብዬ በአማርኛ በጽፍላችሁም በኮድ ግን አስተካክለን ስንጽፈው በእንግሊዝኛ ፕሪንት ብለን ይሆናል። ፊት ለፊታቸው ሃሽታግ ያስገባሁባቸው ጽሁፎች ማስታወሻዎች እንጂ ኮድ አይደሉም። በዚህ ወይንም በስላሽ ከዋናው ኮድ ይለያሉ። ዋናውን ኮድ እንጽፋለን ማለት ነው። እዚህ ጋር ፕሪንት ብዬ ቅንፍ ከፍታለሁ። ከዛ ትምህርት ጥቅስ ውስጥ አስገባና በእንግሊዝኛ አበበ በሶ በላ ብዬ አረፍተ ነገር ጽፋለሁ ማለት ነው። እንግዲህ በአረፍተ ነገር ኮዱን ሰጠው። ከዛ ራን ስለው አያችሁት ከታች አበበ በሶ በላ ብሎ ጻፈልን። ቫሪያብል ደግሞ ቁጥር አይደሉ ወይንም ደግሞ አረፍተ ነገር አይደሉ፣ ነገር ግን ተለዋጭ ቃላቶችን ተጠቅመን የምንሰራው ይሆናል። ለምሳሌ ያክል ሀ አበበ በሶ በላ፣ ለአበበ በሶ አበሰበሰ። ከዛ ጻፍ ብለን ሃን ስንለው ኮምፒውተር የሚጽፈው አበበ በሶ በላን ይሆናል። ራን ስንል ውጤቱን ኋላ አብረን እንመለከታለን። ከዛ በመቀጠል ደግሞ ጻፍ ለስንለው ምን የሚለውን ያወጣልናል? አበበ በሶ አበሰበሰ የሚለውን ይጽፋል። ስለዚህ ሀና ለምርጫ የቃላቱ ምትክ ቫሪያብል ነው። እንግሊዝኛ ሲሰራ ለምሳሌ በሀፈንታ ኤ እንልና ይሆናል። በትምህርት ጥቅስ ውስጥ አስገብተን አበበ በሶ በላ። ከዛ ትምህርት ጥቅሱን ዘጋና ፕሪንት በቅንፍ ውስጥ ኤ እንለዋለን። ከዛ ራን ስንለው ኦኬ። እዚህ ጋር ምሳሌ የምትለዋል አረፍተ ነገር እንደሆነች አላደረኩም። ምሳሌውን ሃሽታግ አድርጌ አጠፋዋለሁ። ከዛ ራን ስለው አበበ በሶ በላ ብሎ ይጽፍልናል። እንግዲህ ይሄ አንዱ ነው። ሌላ ደግሞ ቢ ብዬ ምርጫ ልስጠው። ቢ ያልኩና ትምህርት ጥቅስ ውስጥ አበበ በሶ ጨበጠ ብዬ ጻፍኩኝ። ከዛ አሁን ይሄንን ነው ፕሪንት እንዲያደርግ የምፈልገው። ስለዚህ ፕሪንት ብዬ እዛው ላይ ባስገባው ኤ የሚለውን ትቼ ቢ አደርገውና ራን ብለው ምን ብሎ ጻፈ? አበበ በሶ ጨበጠ ብሎ ጻፈ። ቫሪያብል ለምርጫ ብቻ ሳይሆን የኢንቲጀር ዋጋን መነሻና መድረሻን ለመወሰን እንገለገልበታለን። እንዲሁም በቫሪያብል የተደጋገሙ ቃላትን በፊደል በመሰየም ደጋግሞ ለመጥራት ሲረዳ። ለምሳሌ የምታዩት ግጥም ድግግሞሽ ቃል የያዘ ዘፈን ነው። ኮዱን ስንሰራ በተደጋጋሚ ከምንጽፍ ኮዱን አንድ ምርጫ ሰጥተን እናስተካክልና እንሰጣለን ማለት ነው። ኤ አለን የአይኔ አበባ እንጽፋለን። እቺ ኤ እንግዲህ የአይኔ አበባ ነው የምትወክለው ማለት ነው። ከዛ ቢ ደግሞ አበባ የምትሏን ብቻ ነው። ለምን እነዚህ የዜማው ተደጋጋሚ ናቸው። ግጥሞች ምናምን የተለያዩ ነገሮች አሁን ኮድ ስናርስም ያባት ስም የሚሉትን በዚህ አይነት መልኩ እንጠቀማለን። ቢ ብለን አበባል ነው። ሲ ብለን ደግሞ ምናል ነው እሆ የምትሏን አስገባ ማለት ነው። እንግዲህ የተለየ
ቃል ለማስገባት በሚል ነው ለምሳሌ እንዲመቻችሁ ከዛ ዲ ያልኩና ዲ ብላችሁ እንግዲህ እነን ሁለቱን አጋጥማችሁ ለመስራት እንዲቀል ነው ይሄ ኮንካትኔሽን የሚሉት አይነት አሰራር ነው ሁለት ነገሮችን በማገናኘት የምንሰራው ነው ኤ ፕላስ እንልና ስፔስ መሃል ላይ እናስገባለን እንደዚህ አይነት ምልክት እናስገባ ከዛ ፕላስ ቢ ያል ነው ያ ማለት እንግዲህ ኤ እና ቢን አንድ ላይ አድርገህ ስትጽፍ ሁለቱን ቃላት ኤ እና ቢን ከመጻፍ ዲ ብዬ የሁለቱንም አንድ ላይ ጻፍኩ ማለት ነው ከዛ ፕሪንት ብለ ዲ እንለዋለን ፕሪንት ዲ እንለዋለን እንግዲህ ከዛ ደግሞ እንደገና ፕሪንት ብለን ሌላኛ ደግሞ እናሰራለን ኤ እና ኤ ፕላስ እንደገና ስፔስ አድርገ ሲ ብለን ራን ስንለው አያችሁት አይደል የአይኔ አበባ ሞሉት ማለት ነው እንግዲህ በዚሁ ቀለል ያለ ኮድ ሰራን ማለት ነው ሌላው ዩዘር ኢንፑት በመጠቀም ቁጥሮችን በቫሪያብል አሳይን አድርገን ውጤታቸውን መደመር የምናይበት ይሆናል መጀመሪያ ፈንክሽኑን ዲፋይን እናደርጋለን ይሄም def እንልና ድምር እንልና ከዛ ቅንፍ ከፍተን ሀ እና ኮማ ለ ብለን ያችን ኮለን እንዳንረሳ ተርን ፈንክሽን ደግሞ የሃና የለ ድምር ውጤት ይሰጠናል ሀ የሚሆነው ኢንቲጀር ነው ኢንፑት ደግሞ ስንል ከሌላ ሰው የምንቀበለው ውጤት ነው ከዛ ባረፍተ ነገር የመጀመሪያውን ቁጥር አስገባ ስንለው ሰው ያስገባል ለደግሞ ኢንቲጀር ነው ዋጋውን ግን የምናውቀው ሁለተኛውን ቁጥር አስገባ ብለን ተጠቃሚውን ስንጠይቅ ሲጽፍልን ነው ሃና ሊንክ አገኘን ጥለን በፕሪንት ፈንክሽን የተቀበለውን ሁለቱን ቁጥር ድምር እንዲያሳየን ለማዘዝ ፕሪንት ቅንፍን ከፍትና ሀ ሲደመር ለ ብለን ኮድ እናረግለታለን ከዛም ኮምፒውተሩ ስራውን እንዲጀምር ራን አልነው የመጀመሪያውን ቁጥር አስገባ አለን 3 ቁጥርን አስገባ ሁለተኛውን ቁጥር አስገባ አለ ኢንተር እንለዋለን አስገብተን ቁጥሩን ስንጨርስ አሁን ሁለት ቁጥርን ላስገባ 2 እና 3ን ደምሮ 5ን ከታች ጻፈልን ቀጥሎ ኢንቲጀር ቁጥርን ተቀብሎ ሳይሆን ሂሳብ የሚሰራው ቃላትን ለምሳሌ ስምን እንዲሆንና ስም ተቀብሎ ስትሪንግ ወይንም ደግሞ ከአረፍተ ነገር ጋር አንድ ላይ አድርጎ መልስ እንዲሰጠን የምናረግበትን ስራ እናያለን የፈንክሽን ኔማችን ቫሪያብል ነው ስለዚህ ዲፋይን ቫሪያብል ብለን እዛ ውስጥ ሃን እናስገባለን ሪተርን የምናደርገው ወይም ደግሞ ውጤቱ ሃን ነው እንግዲህ እዚህም ጋር ሃን ለማግኘት ቫሪያብል ኢንፑቱን ሰው ካላስገባልህ ወይም ደግሞ የተማሪ ስም ካልገባ አታገኙም ስለዚህ ተጠቃሚው ስም እንዲያስገባ ኮድ ሰጠነው ተማሪው ስሙን ሲያስገባ ደግሞ የሚወጣለትን መልእክት በፕሪንት ፈንክሽን ውስጥ ጤና ይስጥልኝ ብሎ የሰውየውን ስም ያስገባውን ስም ጽፎ እንኳን ዕውቀት የምታገኝበት ቦታ መጣ ብሎ እንዲጽፍ ፕሪንት ብለን መልእክቱን በቀንፍ ውስጥና በትምህርት ጥቅስ አስገብተን ነገር ግን አሪውን ስም በመደመር ምልክት መሃል አድርገን ፕሮግራሙን ራን ስናደርገው የሚሰጠን የተማሪ ሙሉ ስም አስገባ አለን አሁን ተማሪ እናስገባለን ስም አበበ ደረሰ አለን ቀጣዩ ፈንክሽን ኢንተር ስንል ይመጣል ጤና ይስጥልኝ አበበ ደረሰ እንኳን ዕውቀት የምታገኝበት ቦታ መጣ አለው ማለት ነው እንግዲህ ሀ ማንኛውም አረፍተ ነገር ስም ከሆነ ይሄንን ነው ማለት ነው መጨረሻ ውጤት የምናገኘው እስቲ ደግመን ሌላ ስም አስገብተን እንስራ የተማሪው ሙሉ ስም አስገባ ብሎ እንደገና ጠየቀን አዲስ ስም እናስገባለን ከበደ ለማ ብዬ ጻፍና ኢንተር ልበለው ጤና ይስጥልኝ ከበደ ለማ ብሎ ነው የሰጠኝ ማለት ነው እንግዲህ ለዛሬ ያዘጋጀሁት ይሄ ነው ጠቅማል ብላችሁ ካሰባችሁ እባካችሁን ኮሜንት አድርጉ ሌላ ተመሳሳይ ዝግጅት ይዤ እንድመጣ ስላዳመጣችሁኝ አመሰግናለሁ ሼር ሰብስክራይብ ላይክ አድርጉ ባይ